ማርቆስ ወንጌል ምዕራፍ 11 ቁጥር 11 እስከ 12 ብትመለከቱት በማግስቱም ከቢታንያ ሲወጡ ተራበ ይላል። ኢየሱስ ተራበ። ቅጠልም ያላት በለስ አይቶ ከሩቁ ማለት ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል ወደ እርሷ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘባትም። ሁሉን ያውቃል ከተባለ ከሩቅ የተመለከታት ያቺ የበለስ ዛፍ ፍሬ ይኑራት አይኑራት እንዴት ማወቅ አልቻለም? በማርቆስ ወንጌል ምዕራፍ 11 ቁጥር 12 እስከ 14 በማግስቱም ከቢታንያ ሲወጡ ተራበ። ቅጠል ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አይደለምና ከቅጠል በቀር ምንም አላገኘባትም ይላል። ሙስሊም ወንድማችን ይህንን በመጥቀስ ኢየሱስ ሁሉን አዋቂ ከሆነ የበለሷ ዛፍ ፍሬ ይኑራት አይኑራት እንዴት አስቀድሞ ማወቅ አልቻለም ብሎ ጠይቆናል። እንመልስለት። በዚህ ጥቅስ ላይ የተራበውና በምናልባት ወደ በለሷ ዛፍ የመጣው ኢየሱስ በራሱ ማንነት አይደለም፣ ሰው በሆነበት ማንነቱ ነው። ምክንያቱም ጌታ ኢየሱስ በባህሪው መንፈስ ነው እንጂ ሥጋ አይደለም፣ መለኮት ነው እንጂ ሰው አይደለም። መንፈስ ደግሞ በባህሪው አይራብም፣ አይበላም። ስለዚህ ወደ በለሷ ተርቦ በምናልባት ፍሬ ይኖርባታል ብሎ የመጣው ሁሉን አዋቂ ባልሆነው ሰው በሆነ ማንነቱ ነው እንጂ በራሱ ማንነት አይደለም። ጌታ ኢየሱስ መድኃኒታችን ከዚህ ጥቅስ እንድንማር የፈለገው ምንድን ነው? አንደኛ የለበስኩት የሰው ሥጋ ሁሉን አዋቂ ያልሆነ ነው ብሎ እያስተማረን ነው። በዚሁ ምዕራፍ ቁጥር 13 ላይ ስናነብ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ወደ በለሷ ዛፍ የመጣው በምናልባት ነው። ይኑርባት ፍሬ አይኑርባት አላወቀም። ያወቀው ከደረሰ በኋላ ነው። አስቀድሞ ሳያውቅ በምናልባት ወደ በለሷ ዛፍ ፍሬ እንዳለባት የመጣው ግን በራሱ ማንነት ሳይሆን ሰው በሆነው ማንነቱ ነው። ስለዚህ ከዚህ ጥቅስ እንድንማር የፈለገው የለበስኩት የሰው ሥጋ ሁሉን አዋቂ ያልሆነ ነው እያለን ነው። ሁለተኛ እንድንማር የፈለገው ከተከታዮቹ ዓመት ጠብቆ ሳይሆን ሁል ጊዜ ፍሬ እንደሚፈልግ እያስተማረን ነው። በዚሁ ምዕራፍ ቁጥር 13 ላይ ስናነብ የበለስ ወራት አይደለምና ከቅጠል በቀር ምንም ፍሬ አልተገኘባትም ይላል። አጠገቧ በደረሰ ጊዜ የበለስ ወራት ስላልሆነ በለሷ ፍሬ ማፍራት አልቻለችም። አይ የበለስ ወራት ስላልሆነ ነው ብሎ ግን ትቷት አልሄደም። ምክንያቱም የመጣበት ዓላማ እኛ እንድንማረው የፈለገው ነገር አለ። ፍሬ አፍርታ ባለመገኘቷ ምንድን ያላት? ከዛሬ ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ ብሎ ረገማት። ከዚህ እንድንማር የፈለገው ጌታ ኢየሱስም ከተከታዮቹ ዓመት ጠብቆ ሳይሆን ሁል ጊዜ ፍሬ እንደሚፈልግ እያስተማረን ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ስናነብ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ይላል። ጌታ ኢየሱስም በለሷን ከዛ ሰዓት ጀምሮ እንድትደርቅ ረገማት። እዚህ ጋር ምን ብሎ ያረጋግጥልናል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ይላል። ስለዚህ ተከታዮቹ ሁል ጊዜ ፍሬ አፍርተው እንዲገኙ ይፈልጋል። ያንን እያስተማረን ነው ማለት ነው። ሶስተኛ ከዚህ ጥቅስ እንድንማረው የፈለገው ጌታ ኢየሱስ የእምነት ቃል ኃይልን ነው። የእምነት ቃል ኃይልን ከዚህ ጥቅስ እንድንማር ፈልጓል። በዚሁ ምዕራፍ ቁጥር 20 እስከ 23 ስናነብ ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት ይላል። ጴጥሮስም ትዝ ብሎት መምህር፣ እነሆ የረገምካት በለስ ደርቃለች አለው። ጌታ ኢየሱስም እውነት እላችኋለሁ የተናገራችሁት ነገር እንደሚሆን ብታምኑ ይሆናል አለው። ስለዚህ ጌታ ኢየሱስ ከዚህ ጥቅስ እንድንማር የፈለገው የእምነት ቃል ኃይልን ነው። ወደ በለሷ መጥቶ ፍሬ ባላገኘባት ጊዜ ከዛሬ ጀምሮ ለዘላለም ማንም ፍሬ ከአንቺ አይብላ አላት። ከዛ ሰዓት ጀምሮ በለሷ ደርቃለች። በማግስቱም ሲያልፉ ደርቃ አገኟት። እኛንም እያለን ያለው ምንድን ነው? የተናገራችሁት ነገር እንደሚሆን ብታምኑ ይሆናል እያለን ነው ማለት ነው።
ሙስሊም ወንድማችን ሁሉን አዋቂ ከሆነ እንዴት አስቀድሞ ፍሬ ይኑራት አይኑራት ማወቅ አልቻለም ብሏል። ነገር ግን ጌታ ኢየሱስ ሁሉን አዋቂ ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 ስናነብ ኢየሱስ ሰዎችን ሁሉ ያውቅ ነበረና ስለ ሰዎች ማንም እንዲመሰክርለት አያስፈልገውም፣ እርሱ በራሱ በሰዎች ውስጥ ያለውን ያውቃል ይላል። ይሄ ጥቅስ ጌታ ኢየሱስ መድኃኒታችን በራሱ ማንነት ሁሉን አዋቂ እንደሆነ ያስተምረናል። በሰዎች ውስጥ ያለውን ነገር ማንም ሳይነግረው በራሱ ያወቀው በምንድን ነው? ሰው በሆነው ማንነቱ ነው? በፍጹም። ሰው የሆነው ማንነቱማ በለሷ ፍሬ ይኑራት አይኑራት ከሩቅ ማወቅ አቅቶት ከተጠጋ በኋላ ነው ያረጋገጠው። ኢየሱስ በራሱ ማንነት ግን አደለም በረሷ ፍሬ አላት የላትም የሚለውን ይቅርና ሰዎች በልባቸው የሰወሩትን ሰዎች ምን አይነት እሳቤ በውስጣቸው እንዳለ ያውቃል ብሎ ቃሉ ያረጋግጥልናል። በራእይ ዮሐንስ ምዕራፍ 2 ቁጥር 25 ላይ ደግሞ ስናነብ ኩላሊትንና ልብን የምመረምረው እኔ እንደሆኑ ያውቃሉ ይላል። ይሄ ጥቅስም ጌታ ኢየሱስ መድኃኒታችን ሁሉን አዋቂ እንደሆነ ያስተምረናል። ኩላሊትንና ልብን የምመረምረው እኔ እንደሆኑ ያውቃሉ አለ። ጌታ ኢየሱስ ይሄንን ማድረግ የሚችለው በምንድን ነው? ሰው በሆነው ማንነቱ ነው ወይ? በፍጹም። ሰው የሆነው ማንነቱማ እንኳን የሰዎችን ልብ ሊመረምር ይቅርና በለሷ ፍሬ ይኑራት አይኑራት ከርቀት ማወቅ አቅቶት ተጠግቶ ነው ያረጋገጠው። ኢየሱስ በራሱ ማንነት ግን መለኮት በሆነው በራሱ ማንነት ግን አደለም በለሷ ፍሬ አላት የላትም የሚለውን ይቅርና ሰዎች በልባቸው የሰወሩትን ነገር ያውቃል ብሎ ያረጋግጥልናል ማለት ነው። ስለዚህ ምናልባት ፍሬ ይገኝባት እንደሆነ ብሎ የመጣው በራሱ ማንነት ሳይሆን በለበሰው ሥጋ ነው፣ ወይም ሰው በሆነው ማንነቱ እንደሆነ እናረጋግጣለን ማለት ነው። ለዘላለም ክብር ይብዛለት።